እኔ ምልሽ ቤዚ ወይ ዛሬ ዘፈን አልጋብዝም እንዴ? ኧረ ጋብዛለሁ፣ ግን ከዛ በፊት ማናገር ነገር አለ። ንገሪኝ። መቼም እኔ ልክልኬን ከመናገር ወደ ኋላ አትይም። አንተ ይሄን አክል በንግግር ያማርር ያለው ማለት ነው? እንዴት ነው ማለማረር? በመዶሻ የማይፈለጡ ቃላቶችን አናቴ ላይ እየወረወርሽብኝ። በጣም ይቅርታ በእናትህ፣ እንደዚህ እንዳስቀየምኩ አላወቅኩም ነበረ። እኔ እኮ ስናገር ልክ እየመሰለኝ ነው ዝም ብዬ የምቀባጠረው። ይቅርታ አድርግልኝ፣ ከዚህ በኋላ አልደግመውም። ስቀልድ ነው እባክሽ። አንቺ በቃ ቀልድና ቁም ነገር አለኝ ማለት ፍሬ። ለምዶ ግን የምታሳቅቀኝ? እሺ አሁን እሱን ተይውና ልትነግሪኝ የነበረውን ነገር ንገሪኝ። አክስቴ ልትተዋወቅ ትፈልጋለች። ኧረ እባክሽ። በእውነት በእርግጠኝና ሀሳብ ያመጣችሁ እሷ ናት፣ ግን እኔ በሀሳቧ ተስማምቻለሁ። እኔም ሰው መተዋወቅ በጣም የምወደው። የሚገርም እሷም በጣም ምርጥ ሰው ናት። እንዳንተ ተጫዋች ቀልደኛ ናት። ትግባባላችሁ። እና ታዲያ ወደ አክስትሽ መቼ የምታወቃት? አንድ ቀን ሁላችንም ሰብሰብ ስንል እሑድ ቀን እንዲሆን የፈለግኩት። እኔ የምልሽ ግን ቤዚ ወይ ምን ነው ብለሽ የምታስታውቂያት እንዴ? እውነትህን እኮ ነው። ቆይ አንተ ለእኔ ምን ነህ? አንቺ ምንሽ እንደሆንኩኝ የምታስቢው? እሱማ እውነቱን ለመናገር ትንሽ ከባድ ነው፣ ግን እንትን ምርጥ ጓደኛዬ። እስማማለሁ። እውነት አንተ በዚህ ሀሳብ ትስማማለህ? አዎ፣ እኔም ጓደኛዬ እንደሆንሽ ነው የማስበው። ምርጥ የምትሏን ነገር አስቤባት አላውቅም፣ ግን ደግሞ በስያሜሽ ተስማምቻለሁ። እና ምሳ ነው ራነው ጋብዙ። ምን ይሁንልህ? እኔ ሁለቱም ይመቸኛል። ቁርስ የምትጨምሩልኝ ደግሞ ደስ ይለኛል። መቼ ይመቻል? ቤዚ እውነቱን ለመናገር በይሳለልሽ አልችልም። የኛ ስራ ላይ እንደምታውቂው ነው። ሙሉት ልጅ ሳሙና አለ። የእናንተ ስራ የሚያዝ አይነት አይደለም ማለት እንዳልኩሽ ነው። ሙሉት ልጅ በይ። ለማንኛውም ነገ ስንገናኝ ሰዓቱን በደንብ እነግርሻለሁ። ደግስ ደግሳችሁ ደግሞ በኋላ ብቀር አይ አረቡና ቢፈላ ነው የናክል ተካበደ ነገር እንኳን አይኖረውም። እንዴ ለቡና ብዬ ነው ዛሬ ስመጣው። ለዚህ ቤቴ በሶኝ ጠጥቼ ቁጭ አልልም እንዴ? እኔ እንጂ የእናት እንጀራ ናፍቆኝ ነው እመጣለሁ። እሺ እኔ ያልካሳኩሽ አሁን ለስለስ ያለ ዘፈን አጋብዥኝ። እሺ ቆይ ማን ይሁን ዛሬ ታይዘኛል። እኔ ለስለስ ይበል እንጂ አረበኛም ቢሆን ግድ የለኝም። እሺ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ እንዴ ምን እያደረክ ነው? ማቋረጥ አይቻልም። አትወድ እንዴ ከስበይ እንዳትወጪ። እሺ ማቋረጥ አይቻልም። እሺ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተል ያቺን እስስት እኮ አየኋት። ማናት ደግሞ እሷ? የአንተዋ ጉደኛ ባለ ከዘራዋ ናታ። ሳምራዊት። የእሷን ስም በክፉ እንዳታነሽ አስጠንቅሻል ነበር። ምን ጥሩ ስራ ሰራችና እኔ እሷን ስም በጥሩ ማለት? ምንስ ክፉ ስራ ሰራ ይተሻት ነው እንደዚህ የምትናገር? እኔ ሳምራዊት በአይኔ ይቻል ያረጋገጥኩትን ነገር ዝም ብዬ አልናገርም። እሺ እኮ ምንድነው ያየሽው? መልሽልኝ እንጂ አንቺን እኮ ነው የምልሽ። ምንድነው ያየሽው? ማዘር እየደወለች ነው። እኔ የለውም እንዳትገናኝ። አቤት ማዘር። አለን ደህና ነኝ። አንቺ ደህና ነሽ? ጠፋን አይደል? አዎ ባለፈው እኮ ከሳይመን ጋር መተን ሳናገኝሽ ተመለስን። እንዴ ከእንግዶች ጋር ናት ትቆያለሽ ስትለን እኮ ነው ዝም ብለን የተመለስነው። ምናልባት ስራ በዝቶባት ረስታው ነው የሚሆነው። አረ እንመጣለን። አረ እንደውም ልናናግርሽ የምንፈልገው ነገር ስላለ እንመጣለን። እሺ ማዘርዬ፣ እሺ ማዘርዬ። እቺ ሴት ለምንድን ነው ማደጎ ቤት መተን እንደነበር ያልነገረቻት? ድሮም እኮ ነግሬሻለሁ። ያቺ ሴትዮ ከድሮም አትመቸኝም። ሳያት ራሱ ትቀፈኛለች። እኔ እስከማውቀው ግን ካለ ምክንያት ሰው አጣላ። ምክንያት ምንድን ነው ብለሽ እንዳትጠይቂኝ። እጠይቃለሁ እንጂ የሴትዮዋን ማንነት ንገረኝና እኔም ልጠንቀቃት። ምንም የምልሽ ነገር የለኝም። ቅድም ወደ አስነሳሽው ጉዳይ ግቢ። አምላክ ሆይ ቆይ ለምንድን ነው በዙሪያችን መልካም ሰዎች የሌሉት?
እባክሽ ወሬ አታስቀይሺ። ቤዛ ምን ስታደርግ ነው ያየሻት እያልኩሽ ነው። አንተ በቃ እኔን የማልታመን ወረኛ አድርገህ ነው የምታስበኝ? ያንተ ብጻትና እንከን አልባ ተፈቃሪ ቹትልሽ። አሁንስ ስለሷ ጥብቅና መቆመን ትቀጥላለህ ወይስ? አይ አታደርገውም። ይህ በፍጹም ሊሆን አይችልም። ፎቶ የሷ ነው ግን ድርጊቱ የሷ አይደለም። ፎቶሾፕ ነው እንዳትለኝ ብቻ። እሷ ናት ግን ድርጊቱ የሷ አይደለም። እና እኔ ነኝ ከጎረምሳ ጋር ደረት ለደረት ተጣብቄ እየደነስኩ ያለሁት? እኔ ሳምራዊት ለሰው ራሱ እንጂ ብድግ አድርጌ ታርጋ አለጥፍምሽ። እና ምንድነው ማለት? ይሄን አይቼ መጥፎ ስራ እየሰራች ነው ብዬ ማሰብ አልችልም። ቆይ ከዚህ በላይ ምን ትሆንልህ? ልጅቷ ሙዚቀኛም ጭምር ነች። ይሄን አትርሺ። ስራ ላይ የተነሳችሁ ፎቶ ሊሆን ይችላል። አታይገባም እንዴ? ከማንም ጎረምሳ ጋር በየመናፈሻ ቤቱ ስጨፍር እያየ ስራ ላይ ልትሆን ትችላለች ትለኛለህ እንዴ? ሳምሪ፣ ይሄ እኮ ደረቅ ፎቶ ነው። ፎቶን ከመነሳታቸው በፊትና በኋላ ያለውን ነገር አናውቅም። ስለዚህ ይሄ ነው ብዬ መፍረድ አልችልም። አንተ ራስህ ከሷ በላይ ታውራሃል። እሺ ምርኩዝ ይዘህ መሄድ ብቻ ነው የቀረ። ቤዛ ምን ትላለች መሰለሽ? የራሷ ጉዳይ ነው። እኔ ስለሷ መስማት አልፈልግም። አይን ማጣት ቀላል ነገር ነው። ነገር ግን ልብ ያጣ ጊዜ ነው እይታ የሚጠፋው ትላለች። ራሷን ለማጽናናት የፈጠረችው ነገር ነው። ቆይ አንተ ከዚህ በላይ ማስረጃ ምንድነው የምትፈልገው? ይህንን ጉዳይ በራሴ ማጣራት ነው የምፈልገው። እና ተያይዞ አልጋ ቤት እስኪገቡ ነው የምትጠብቀው? መግባት ብቻ በቂ ማስረጃ ነው ብዬ አላስብም። ዋናው ነገር ገብቶ ምን አደረጉ የሚለው ነው። ከገቡማ ገቡ ነው ወይስ ገብቶ ቀቅ ይጫወታሉ ብለህ ነው የምታስበው? ቆይ አንተ ለምንድነው ራስህ የምታሞኘው? ለምን አትተዋትም? አልተዋትም። ራሴ ማረጋገጥ ያለብኝን ነገር እስካላረጋገጡ ድረስ መቼም ቢሆን አልተዋትም። የራስ ጉዳይ ነው። አዎ የራሴ ጉዳይ ነው። እንደውም ከዚህ በኋላ ጣልቃ እንድገቢ አልፈልግም። ጨርቅህን አስጥላ ራስን ስታስት ሳምሪ እርጂን ብትለኝ ግን ማዳምጥ እንዳይመስልሽ። በእኔ እንደምትጨከንሽ ማለት ነው። እናለ የቀና ጀንበር እና እንዴት ነው ታዲያ ዳንኤል? አለሁ እግዚአብሔር ይመስገን። እንዴት ነሽ ትዬ? በጣም ደህና ነኝ። ምን እስኪ አሁን ያለውን ዳንኤል ተውና የድሮውን ዳንኤልን የቤት ውስጡን አስታውሰኝና አንዳንድ ነገረኛ አጫውተኝ። ይሄ ደግሞ ምን ማለት ነው? የውስጥና የውጭ ማንነት አለ እያልሽኝ ነው? እኔ የደጁን ዳኒ እንጂ የውስጡን የቤት ውስጡን አላውቅም ዳንኤል። ስለዚህ የቤቱን አስታውሰ ንገረኝ። እኔ ግን እንደምታይኝ የድሮ ዳንኤል ነኝ። በእርግጥ አንድ ሰው ሁለት ማንነት ሊኖረው አይችልም። ቢኖር እንኳን በልምምድ ያመጣው ብቻ ነው ሊሆን የሚችለው። እኔ የሰራሁት ሰው የለም። ሰው ነው እኔን የሰራው። ውስጥህ ግን አንተ ራስህ የማታውቀው ሌላ ማንነት ያለ ይመስለኛል ዳንኤል። እንደሱ አትበይኝ። እኔን ማንም ሰው አይረዳኝም። የልብ ስብራቴን፣ ህመሜን እኔ እኮ በቁም እንድሞት የተፈረደብኝ ሰው ነኝ። ታዲያ እኮ እንደዛ ሊሆን የቻለው አንተ ራስ በፈጠርከው ክፍተት ነው ዳንኤል። አብረኸኝ ነህ ዳኒ? አዎ እየሰማሁሽ ነው። ቅድም አንድ ነገር አንስቼ ነበረ። እስኪ ቤት ውስጥ ስላለው ዳኒ አጫውተኛው ንገረኝ እስኪ። ትጂ አንቺ እንደምታውቂው ለቤተሰቦቼ ታዛዥም አገልጋይም የነበርኩ ልጅ ነኝ። ያው ቤተሰቦቼ በነበራቸው ንግድ ተጋግዘን ነው ያደግነው። ደግሞ ምንም ነገር ሳላጣ ነው ያደግኩት። በእርግጥ የምትወደውን ስታጣ ምን ያህል ውስጥ እንደሚጎዳ እኔም ደርሶብኝ ባለፈው አጫውቼሃለሁ ዳንኤል። ዳንኤል ከዚህ በፊት አግኝተህ ያጣኸው ነገር ይኖር ይሆን? ፈጣሪ ይመስገን እኔ ከባለቤቴ ውጭ ያጣሁት ምንም አይነት ነገር የለም። ቤተሰቦችህስ? ያው እናትና አባቴ መንኩሰው ገዳም ቢገቡም አሁንም በሕይወት አሉ። አሁንም ከታናሽ እህቴ ጋር አብረን እየኖርን ያለነው። የምትወደው ወዳጅ ወይ ቤተሰብ ወይ ጓደኛ የተለየህ አለ ዳንኤል? በአሁኑ ሰዓት በስንፍናዬ ምናልባት ያጣኋቸው ሰዎች ሊኖሩ ይችላሉ እንጂ በተለየ ነገር ያጣኋቸው ሰዎች እስካሁን ድረስ የሉ። በጣም ጥሩ ዳንኤል፣ ከዚህ በላይ ጊዜህን አልሻማም። ነገር ግን አንድ እንድታረግልኝ የሚፈልገው ነገር አለ። የምችለው ነገር ይሁን እንጂ ምንም ችግር የለም። መልካም። አሁን የምናወራው ነፍሷን ይማረውና ባለቤት ወይዘሮ ፊዮሪ ኖራ ቢሆን ኖሮ አድርጋቸዋለሁ ብለህ የምትላቸውን ወይ የምታስባቸውን ነገሮች አስታውሰህ እንድትነግረኝ እፈልጋለሁ። ቲጂ
ሳትኖር እንዴት ብዬ ነው አለች ብዬ ላስብ የምችለው? ትችላለህ ዳንዬ። ባለፈው ስታጫውተኝ ማታ እየመጣች ትጠይቀኛለች ብለህ ነበረ። ስለዚህ ያንን እያስታወስክ መንገር ብቻ ነው የሚጠበቅብህ። ፈታኝ ፈተና ይሉሻል እንዲህ ነው። ቀለል አድርጋ ያው ዳንዬ፣ ምንም የሚከብድ ነገር የለም። እሞክራለሁ። መልካም። በዚህ ከተግባባን ዳንዬ፣ ታዲያ ባለፈው ምሳ መቼ ነው ተገናኝተን ድጋሚ የምንገባበሰው? ቲጂ እንኳን ተገናኘን እንጂ ካሁን በኋላ መለያየት የለም። የድሮ ጓደኝነታችንን በደንብ አድርገን እንቀጥለዋለን። እንዴ ዳንዬ፣ በጣም ደስ ይለኛል። በቅርቡ እንገናኛለን። ስለዚህ ሰሞኑ በቃ እንገናኛለን። በጣም አመሰግናለሁ። መልካም ቀን ይሁንልህ። ሰላም ቲጂ። መልካም ስራ። ቤዚ